በመጨረሻም ዓለም አቀፉ ማህበረሰብም ተንፈስ ሰከን ብለዋል። ወታደራዊና ፖለቲካዊ ውጥረቱ ረገብ ብለዋል። ኢራንና አሜሪካ ለ10 ቀናት በቅድመ ሁኔታ የታጠረ የተኩስ አቁም ስምምነት አስረዋል። በመጨረሻም ሰከን ያሉ ምክንያታዊ አእምሮዎች አሸንፈዋል ተብሏል። ፕሬዚዳንት ትራምፕ መጀመሪያ ምድር አይታ የማታውቀው ጥቃት፣ ጥሎም ኢራንን ወደ ድንጋይ ዘመንነት የሚቀይር ጥቃት፣ ከዚያም ስልጣኔን ከምድረ ኢራቅ የሚገድል የሚያጠፋ የሚጠርግ ጥቃት ሲሉ በከፍተኛ ስሜታዊ ውሳኔ ማስፈራራታቸውን ለመግለጽ ይመስላል አንቶኒ ዙከር የሰሜን አሜሪካ ዘጋቢ። በመጨረሻም የሰከኑ ምክንያታዊ አእምሮት አሸነፉ ያለው ፕሬዚዳንቱ ኢራን በስምምነቱ መሰረት የሆርሙዝ ሰርጥን ካልከፈተች በቴሄራን የኢነርጂ የመገናኛና የትራንስፖርት መሰረተ ልማቶች እንዳልነበሩ ሆኖ ይጥቀጠቀጣሉ፣ ስልጣኔ ይሞጣል ቃሉ በኋላ የኢራን ህዝብ ረጅም የህዝብ ሰንሰለት ሰርቶ በመሰረተ ልማቶቹ ዙሪያ መስፈሩን በምስልና በቪዲዮ የተደገፉ መረጃዎች አውጥተዋል። ለፕሬዚዳንቱ አብረው ያጥፉን አንፈራም የሚል መልእክት ለማስተላለፍ ይመስላል። ከዚህ በላይ ፕሬዚዳንት ትራምፕን ከፍተኛ ውጥረትና አጣብቂኝ ውስጥ የተተ ፖለቲካዊና ወታደራዊ ሁኔታ ገጥሟቸው ያቃ አይመስልም። እንደሚባለው ኢራን ያቀረበችው ባለ 10 ነጥብ የተኩስ አቁም ስምምነት የቅድመ ሁኔታ ነጥቦች ለውይይት ተቀባይነት አግኝተው የሆርሙዙን ሰርጥን በከፊል የመክፈት ስምምነት ምሽቱን ባይታሰር ኖሮ ዶናልድ ትራምፕ በዛቻቸውና በገቡት ቃል መሰረት ምን ይወስናሉ የሚለው አስጨናቂ ውጥረት ውስጥ የሚከት ነበር። ኢራን ባትስማማ በመቶ ሺዎች የሚቆጠሩ ኢራናውያን በህዝብ ማዕበል በሀገሪቱ መሰረተ ልማት ዙሪያ ወጥተው በወረሩበት ሁኔታ ከህዝብ ጋር መሰረተ ልማቱን ማውደምና ስልጣኔን መግደል ይወስኑ ይሆን የሚለው በእርግጡም ውጥረት ውስጥ የሚከቱ ውሳኔ ነበር። አሜሪካ ጥቃቱን ባትሰነዝርም በሁለቱም አቅጣጫ ፕሬዚዳንቱን አሳፋሪና ተሸናፊ ያደርጋቸው ነበር ይላል አንቶኒ ዙከር። በፓኪስታን አደራዳሪነት በኢራን፣ በቴህራን፣ በሊባኖስና በኢራቅ እንዲሁም በየመን ጥቃት መሰንዘር ሙሉ በሙሉ እስራኤልና አሜሪካ ካቆሙ የሆርሙዝ ሰርጡን ለዓለም አቀፍ ንግድ እንቅስቃሴ ከፍታለሁ በሚል መስማማቷ ለፕሬዚዳንቱ ከጦርነቱ ለመውጣትና ቢያንስ ለጊዜው በፎይታ ለመተንፈስ በር የከፈተ ነው። ከሰላማዊ ሰብአዊ ዜጎች ጋር ድብደባውን ቢፈጽሙ በአሜሪካ ፕሬዝዳንትነት ታሪክ የመጀመሪያው አሳፋሪና ጨካኝ ተግባር የፈጸሙ መሪ ያደርጋቸዋል። ወታደራዊ ድብደባውን ቢተውትና የገቡትን ቃል ተግባራዊ ባለማድረግ ቢያፈገፍጉ ደግሞ ተአማኒነታቸውን ከንቱ ያደርጋል። ጊዜያዊ የ2 ሳምንት የተኩስ አቁም ስምምነቱ በእርግጥም ፕሬዝዳንት ትራምፕ ለራሳቸው የገዙት ጊዜያዊ የፎይታ ዕድል ሆኖላቸዋል። አሜሪካና ኢራን በሚቀጥሉት 2 ሳምንታት በሚያደርጉት ድርድር ዘላቂ የሰላም መፍትሄ ለማምጣት ጥረት ያደርጋሉ። ሂደቱ አሁንም በተስፋ ብቻ የተሞላና አስተማማኝም ባይሆንም በወጣ ውረድም የተሞላ እንደሚሆን ቢተነበይም ከተኩሱ አቁም ስምምነቱ በኋላ ወዲያው ጦርነቱ ከተጀመረ ለመጀመሪያ ጊዜ የነዳጅ ዋጋ $100 በታች ሆነዋል። የአሜሪካና የአውሮፓ የአክሲዮች ገበያዎችም ከፍተኛ መነካካት አሳይተዋል። ይህም ለብዙ ወገኖች ለተዋጊው ሀገራቱም ለቀጠናውና ለዓለምም ከሁሉ የከፋው ጊዜ አልፈዋል በሚል የተስፋ ስሜት ፈጥረዋል። ከፕሬዚዳንት ትራምፕ የተሰነዘረው አስደንጋጩ ዛቼ ኢራንን ወደ ተኩስ አቁም ስምምነቱ አስገብታት እንደሆነ በእርግጠኝነት መናገር አይቻልም። ግልጽ የሆነው ነገር ብዙዎቹ ተንታኞች የተስማሙበት ፕሬዚዳንቱ የተጠቀሙበት ቃላት በዘመናዊ የአሜሪካ ፕሬዝዳንቶች ታሪክ አንድም ፕሬዝዳንት ተጠቅሞባቸው የማያውቀው ኃላፊነት የጎደሉና ቀፋፊ መሆናቸው ነው። ምንም እንኳን አሁን የተኩስ አቁም መታሰሩና ይህም ለቀጣይ ዘላቂ ስምምነት በር ይከፍታል ቢባልም የፕሬዝዳንቱ ንግግሮች ዓለም አቀፉ ማህበረሰብ ለአሜሪካ ያለውን አመለካከት ለዘለቄታዊ እንዲያዛባ አድርጎታል ይባላል። የውስጥ ተቃውሞን ብቻ እንኳን ብንመለከት ፕሬዝዳንቱ ለዚህ ታላቅ ሀገር መሪ ለመሆን ብቁ አይደሉም ያሉት የዲሞክራቱ ሴኔተር ጆዋኪን ካስትሮ ናቸው። የሴኔቱ የዲሞክራት መሪ ሹክ ሹመርም ይህንን ጦርነት ለማስቆም ማንኛውም ሪፐብሊካን የዚህ ጦርነት ክፉ ውጤት ሁሉ ኃላፊነት ይወስዳል ብለዋል። የሴኔተር ሮም ጆንሰን ደግሞ የፕሬዝዳንቱን የዛቻ ንግግር ጠቀም አቅም አለበትና ትልቅ ታሪካዊ ፖለቲካዊ ስህተት ሲሉ ተችቶታል። ከዚህ ሌላ ኢራን ከትራምፕ ማስፈራሪያ በላይ ያቀረበችው ባለ 10 ነጥብ ቅድመ ሁኔታ ለውይይት ተቀባይነት ስላገኘም ሊሆን ይችላል ወደ ስምምነቱ የገባችው ይተባላል። የተኩስ አቁም ስምምነቱን በተመለከተ የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ባወጣው መግለጫ የጦር ሜዳ የተቋቋሚነት ድላችንን በፖለቲካዊ ድርድር እናስናነዋለን ብለዋል። ድርድሩ በፓኪስታን ኢስላማባድ የሚደረግ ሲሆን አሜሪካ በኢራን ላይ የምትፈጽመውን ትንኳሽና ጥቃት ላለመድገም ዋስትና መስጠት፣ ኢራን በሆርሙዝ የባህር ሰርጥ ላይ ያላትን የበላይነትና ቁጥጥር እንድትቀጥል፣ ኢራን ቦምብ ለመገንባት የሚያስችል ዩራኒየም ማበልጸጓን እንድታቆም፣ ሆርሙዝን ለዓለም አቀፍ ገበያ ክፍት እንድታደርግ፣ ማናቸውም በአሜሪካ የተጣሉ ማዕቀቦች ሙሉ በሙሉ እንዲነሱ፣ አሜሪካና እስራኤል የኢራን መልሶ ግንባታ የጦር ካሳ እንድትከፍላት፣ አሜሪካ ተዋጊ ኃይሎች ከቀጠናው እንዲወጡ፣ በሁሉም ግንባሮች በተለይም በሊባኖስ ጦርነትና ጥቃት እንዲቆም የሚሉ ሐሳቦች በአሜሪካ ለድርድር እንዲቀርቡ ተቀባይነት በማግኘታቸው ነው የተኩሱ አቁም ስምምነቱ የታሰረው ተብሏል። ቢሆንም እነዚህ በቀጣይ በኢስላማባድ የሚመከርባቸው ነጥቦች ዋሽንግተን ምን ያህል ትቀበለዋለች የሚለው አስተራጣሪ ነው። ኢራን እነዚህን የድርድር ሐሳቦችን ለውይይት መነሻ እንዲሆኑ በማጽደቋ አሸናፊ ነኝ ትላለች። የአሜሪካውን ፕሬዝዳንት በማስፈራራት ኢራንን የሆርሙዝ ሰርጥን እንድትከፍት አደረኩ በሚል በከፊል ድል ተቀዳጅቻለሁ እያሉ ነው። ነገር ግን ይህ ተኩስ አቁም ጊዜያዊ እፎይታ እንጂ ዘላቂ መፍትሄ የሚያመጣ አይደለም። ቢሆንም ሁሉም ወገን ከኢራንና አሜሪካ በተጨማሪ ቀጠናውና ዓለምም በዚህ የ10 ቀናት የተኩስ አቁም ስምምነት ትልቅ እፎይታ ተሰምቶታቸዋል።
ገበያውም ተንፈስ ብሏል። ነገን ነገ ደርሰን እንየው። የተከበራችሁ ውድ ቤተሰቦቻችን ፈቅዳችሁ አብራችሁን ስለቆያችሁ ምስጋናችን ከፍ ያለ ነው። ቻናላችንን ሰብስክራይብ አድርጉ። በቸር ያቆየን።